በጣም ነው የማመሰግነው። ጌታ ዘመንሽን ይባርክ። ምንም አይደል። አሜን። ጌም መጫወት ፈልጌ ነበር ካንቺ ታይም ለማሳለፍ ይቻላል። የት ነው የምትኖሪው? ኮንሳንቲኒ ዩኤስኤ። ዩናይትድ ስቴትስ ኦፍ አሜሪካ። ዩኤስኤ በጣም የተባረከች ሀገር ናት ይላሉ። አንተስ የት ነው? እኔ እዚሁ አዲስ አበባ ነው። ደስ ይላል። በጣም ደስ ይላል። በጣም እንዴት ነው ይሄ ውበት ተፈጥሯዊ ነው ወይስ እንዴት ነው ነገሩ? ሰው ሰራሽ ኤአይ ነው። ኤአይ ይመስላል አንዳንዴ ብዙ ነገር ግራ ተጋባውና እግዚአብሔር በጣም ውበቱን በጠቅላላ በቃ በእርዝም በማርስም ያሉትን በጠቅላላ ሰብስቦ አንቺ ላይ እንዳፈሰሰ ይሰማኛልና ምን በማስመልከት እንደሆነ አልገባኝም። ነው ይመስገን። በጣም ቢገርም ደግሞ ቢገርምሽ ከዛ በላይ ማለት ነው አሳንቲኒ አንቺን ውብ አድርጎ ከመስራትም በላይ ልጁ ኢየሱስ ክርስቶስን ለአንቺ አሳልፎ መስጠቱ ደግሞ ይገርመኛል። በዘመኔ የሚገርመኝ ነገር ቢኖር ይሄ በጣም በጣም ምን እንደምናደርግለት አላውቅም። አንቺ ምን ይሰማሻል? ልጁ ኢየሱስ ክርስቶስ በሞቱ ለአንቺ አንዳንዴ ምን ይሰማሻል? ውስጥሽ ላይ ጥያቄ ሲፈጠር አመሰግነዋለሁ ፈጣሪ በጣም ይገርም። በልጁ በክርስቶስ ኢየሱስ ታምኛለሽ ማለት ነው አሳንቲኒ? ለሱ አዳዳለ ያስ በጣም ነው የምወደው። ሙስሊም ሆኖ ኢሳን የማይወዳል እንዴ? የለም። ሲጀመር እስልምናችን ሙሉ አይሆንም ይላል እሱን ከጠላ ምንም ይላል። ይሄ በጣም ይሄ ድንቅ ዘይት ነው። ይሄ ውበት ዝም ብሎ የፈሰሰ አይመስልኝም። በልጁ በክርስቶስ ኢየሱስ የፈሰሰው ራሱ ያስታውቃል። ከሰበካ ጋር ተቀላቀለ እንጂ ሙገሳው በጣም አይዲ በጣም በእውነት በጣም ስለማረክሽ ነው ሼር ያደረጉሽና ኤኒዌይስ ግን በጣም ደስ ብሎኛል እና አሁንም ደግሞ እግዚአብሔር ደግሞ የመጨረሻ እድል ያዘጋጀልን በክርስቶስ ኢየሱስ ስለሆነ አንቺ ባልኩ በኢሳ ከእግዚአብሔር ዘንድ ተላከልን አንድ ብቸኛ ጌታ ኢየሱስ ነውና እሱን ደግሞ ስናምን ልባችን ለሱ ስንሰጥ መጽሐፍ ቅዱስ ላይ ሕዝብ በከንፈሩ ያከብረኛል ልቡ ከኔ የራቀ ነው ይላልና የምር ልብሽን ለክርስቶስ ስትሰጪ እግዚአብሔር በብዙ ነገር ያከብርሻል። በእጅሽም ደግሞ የዘላለም ሕይወት ይሰጥሻል። ምክንያቱም መጽሐፍ ቅዱስ ልጁ ያለው ሕይወት አለው ይላል፣ ልጁ የሌለው ደግሞ ሕይወት የለውም ይላልና አንቺ ደግሞ በልብሽም ቅን ስለሆንሽ ትሁት ስለሆንሽ እግዚአብሔር ደግሞ ለትሑታን ጸጋን እሰጣለሁ ብሏል። ለትዕቢተኛን ግን እንደሚቃወም ኦልሬዲ በመጽሐፍ ተናግሯልና እግዚአብሔር በጣም መልካም አምላክ ነው። እንዳንቺ አይነት ትሁት ልብ ያለው ሰው እግዚአብሔር ይፈልጋል እና እኔ ደግሞ በጣም በእውነት በጣም እንደተባረኩት በአንቺ ውስጥ ኢየሱስን እያየሁ ነው። በታላቁ ኢሳን ወይ ኢየሱስን አንዱም ወደው መንገዱን እከተላለሁ፣ እመራበታለሁ፣ አከብረዋለሁ። ግን እንደ አንድ ሙስሊም የእሱን ነብይነት እንጂ የእሱን ጌታነት አልቀበልም። ለአንተ ግን በመቀበል እሱን በማመን አከብርልሃለሁ፣ ላይ ሃይማኖትን አከብርልሃለሁ። እኔ መጥቼ አላህን አንተ ጋር አልሰብከውም። ልብ ካመነ ከፈቀደ ታምንበታለህ። እኔ ደግሞ አስተምሮቴ ሃይማኖቴ የተወለድኩበት ያደግኩበት ቁርአን ነቢይ ኢሳ ነቢይ እንደሆነ ነው እንጂ ጌታ ነው ተከተሉት የሚል ትእዛዝ አልተሰጠም። ስለዚህ ሀሳብን አከብርልሃለሁ። እሱም ግን ጌታ ነው ብዬ መቀበል አልችልም። ግን እወደዋለሁ፣ በጣም ነው የምወደው። ሰው ማለት ነው አሳንቲኒ። አሁን ለምሳሌ አንቺ ጌታ አይደለም ያልሽበትን ዝም ምንድን ነው? ለምሳሌ ጌታ ኢየሱስ ክርስቶስ ከማርያምን በፊት የተወለደ እንደነበረ ተናግሯል በመጽሐፍ ቅዱስ። ለምሳሌ ማርያም ናት ከነ ንጽህናዋ የወለደችው፣ ከሰው በፊት አልተወለደም። አይ እሱን አውቃለሁ። ነገር ግን ማርያም ከመውለዷ በፊት ራሱ ነበርኩ ማለት ነው ጌታ ኢየሱስ ባለበት። የቱ ጋር ነው ያለው? እኔ ቁርአን ላይ የለም። እኔ ደግሞ ማምነው በቁርአን ብቻ ነው እንትን የምትይው ማለት ነው አንቺ
ምታምኑ? እማምነው በቁርአን ነው። በቁርአን አምናለሁ ማለት ሌሎቹን አናነብም ማለት አይደለም። እንደዛ ከሆነ እንደ ቁርአን አላሳመኑኝም። አይ ቆንጆ ሀሳብ ነው። በቃ እንደዛ ከሆነ መጽሐፍ ቅዱስን ሳትቀበይ ቁርአን የተቀበልሽበት ሪዝን ምንድን ነው አንቺ? ማለቴ ለምሳሌ አንደኛው ሀሳብ አሳንብዬ አንደኛው ሀሳብ መሐመድ አሁን ለምሳሌ ስለ ክርስቶስ ኢየሱስ ያወራው በቁርአን ማለት ነው። በቁርአን ተቀበለሽ ከሆነ ስለ ክርስቶስ ኢየሱስ ያወራው ከ500 ምናምን ጄነሬሽን በኋላ መጥቶ ነው። ከዛ እኔ ደግሞ የተቀበልኩት አሁን ለምሳሌ ክርስቶስ ኢየሱስ ያለ የነበረ ከማርያም በፊት የተወለደ እንደሆነ ያመንኩበት ሪዝን ዮሐንስ ጴጥሮስ በአይናቸው ኦልሬዲ በእጃችንም የዳሰስነው እናወራላቸዋለን የሚለው እነሱ አይተውት መስከረው አንቺ እነሱን ሳትቀበይ መሐመድን የተቀበልሽበት ሪዝን ምንድን ነው? እነሱ አይተው የመሰከሩት የእሱን መስመር ተከትሎ ስለመጡ አንድ አይነት አምላክ አላህ ስለላካቸው ነው። ኢየሱስን ማምለክ ብፈልግ ኖሮ ከሱ በፊት የነበሩትን እነ ኢብራሂምን እነ ኑህን እነ ሉጥን ለምን አላመልክም? ኖ እኮ እነሱ እኮ ሳንቲ በመጽሐፍ ቅዱስ እነሱ አምላክ መለኮት እንደሆኑ የእግዚአብሔር ልጅ እንደሆኑ እኮ አይናገርም። መጽሐፍ ቅዱስ ግን ኢየሱስ ክርስቶስ ምን ያህል መሰለሽ ሁሉ በእርሱ ሆነ ከሆነውም አንዳች ያለ እርሱ የሆነ ነገር የለም ይላል። ዓለም የተፈጠረው ራሱ በክርስቶስ ኢየሱስ። ምክንያቱም ቁርአንሽ ራሱ ኢየሱስ ክርስቶስ የአላህ ቃል እንደሆነ ይናገራል። አላህ በፊት ዓለም እንዴት ነው? አንድስ እንዴት ፈጣሪ ተወለደ? እንዴትስ ሞተ? ፈጣሪ ከሆነ ለምን ይሞታል? ቴንክ ዩ እሱን እኮ ነው የምልሽ። አይተሻል። አሁን ክርስትና የሆነበት ሪዝን እኮ እሱ ነው የሚገርመን ሁልጊዜ። እና ያ ነገር ደግሞ አስገርሙን ክርስቲያን ሆነ። ለምን መሰለሽ? ኢየሱስ ክርስቶስ ደግሞ የሞተበት ዋነኛው ሪዝን አሳንቲ እኔና አንቺ በአላህ ፊት ጻድቅ መሆን ስላልቻለን ነው። ለምን መሰለሽ? አላህን ጻድቅ ነው ብለሽ ነው የምታስቢው አይደለ? ነውር የሌለበት ኃጢአት የሌለበት አምላክ ነው አይደለ? ብዬ ማስበው ሳይሆን ነው። ቴንክ ዩ እኔም እስማማለሁ፣ አንቺም ትስማሚያለሽ። ለምሳሌ ሁላችንም እንስማማት፣ ፈጣሪ ሁሉም ጻድቅ ነው ብሎ ያምናል። አሁን ያ ጻድቅ አምላክ ደግሞ ኃጢአተኛን ይጠየፋል። ኃጢአትን ይጠየፋል ማለት ነው። ሶሪ ከዛም በኋላ ኃጢአትን ይጠየፋል። አንቺ ደግሞ ኃጢአተኛ ሆነሻል። እኔም አንቺም አላህ ፊት ጥሩ ስራ እንኳን እንስራ ብንል ማጥፋታችን አይቀርም። ኃጢአተኛ ምንድነው? ቴንክ ዩ እሱን ነው የምልሽ። እኔም ማጠፋለሁ፣ አንቺም ታጠፋለሽ። እግዚአብሔር ጋር ደግሞ ኃጢአትና ጻድቅ አንድ ላይ ወራሽ ሊሆን አይችልም። ምክንያቱም የእግዚአብሔር ኦር ደግሞ የአላህ ኔቸሩ ጽድቅ ነው ካልሽ ኃጢአተኛ ከሱ ጋር ወራሽ ሊሆን አይችልም ማለት። ስለዚህ ምንድነው የተደረገው? መጽሐፍ ቅዱስ ላይ ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎድሏቸዋል አለሽ። አሁን እንዳልሽው ማለት ነው። እግዚአብሔር ምን አዘጋጀ ካለሽ አንድያ ልጁን ለኛ ሰጠ። በምን? መጽሐፍ ቅዱስ ላይ ደም ካልፈሰሰ ስርየት የለም። የምን ስርየት? የኃጢአት። ለምን ደም ስርየት የሚያደርገው? ምክንያቱም በደም ውስጥ ካለው ህይወት አንጻር ማለት ልጨርስልሻለሁ። እግዚአብሔር አንድያ ልጁን ልኮ ሰው በክርስቶስ ኢየሱስ ሲያምን ክርስቶስ ኢየሱስ ያፈሰሰው በቀራንዮ ላይ ደም ነው። በዛ ደም ሰው ካመነ እግዚአብሔር አንድን ሰው ጻድቅ አድርጎ ይቆጥራል። በምን? በራሱ ስራ ሳይሆን በልጁ በክርስቶስ ኢየሱስ ስናመነ። ምክንያቱም እኛ ሄድን ለፋን አልነው በራሳችን ልንጸድቅ አልቻለም። ስለዚህ አንድ የመጨረሻ ዕድል ያዘጋጀው እግዚአብሔር ልጁን ኢየሱስ ክርስቶስ ነው። መጽሐፍ ቅዱስ ምን ይላል? እግዚአብሔር ዓለምን እንዲሁ ወዷልና ልጁን ኢየሱስ ክርስቶስ አሳልፎ ሰጠን ይላል። ሰው በልጁ በክርስቶስ ኢየሱስ ካመነ ህይወት አለው፣ በልጁ ያላመነ ግን ህይወት የለውም ይላል። ምክንያቱም እግዚአብሔር የመጨረሻ ዕድል በልጁ ለምን በህይወት ምን አልሽኝ? ለምን ኖርኩኝ? ሲቀጥልስ ደግሞ ለኔ ለማለስልሽ አካል ይቀጣልኝ። እኔ ለምሰራው ኃጢአት እኔ ለምሰራው ጥፋት ሌላ አካል ለምን ይቀጣልኛል? ቴንክ ዩ። ሁለቱንም ልመልስልሽ። አንደኛ ጥያቄ ምንድን ነበር ያልሽኝ? በሱ ያላመነ ህይወት የለውም ነው ምናምን ያልከው ለምን ነው? እኔ እንዴት በህይወት ኖርኩን ያልሽኝ? አሁን እኮ በህይወት መኖር ማለት ምን መሰለሽ? በብሉይ ኪዳን አሁን ለምሳሌ አዳምና ሔዋንን ኃጢአት በሰሩ ጊዜ ሞትን ትሞታላችሁ አላቸው። ነገር ግን በዛች ቅጽበት እኮ አዳምና ሔዋን እኮ አልሞቱም። ግን ሞት ማለት እኮ ይኸውልሽ መብላት፣ መጠጣት፣ መራመድ፣ መውጣት እኮ አይደለም ሀሳቡ። ከእግዚአብሔር መለየት ነው ሞት ማለት። ሌላ እኮ ምንም ትርጉም የለም። ህይወት ደግሞ የሚኖረው አንቺ ከእግዚአብሔር ጋር ስትኖሪ ነው። ሰው ኢየሱስ ክርስቶስ ከሌለው ደግሞ ህይወት የለውም ይላል መጽሐፍ ቅዱስ። አሁን በህይወት መኖርሽ ማረጋገጫው ከእግዚአብሔር ጋር መሆንሽ ነው፣ ከእግዚአብሔር ጋር መታረቅሽ፣ በእግዚአብሔር ጽድቅ መመላለስሽ ነው እንጂ አሁን መብላት መጠጣትሽ እኮ ህይወት አይባልም በአላህ ፊት ማለት ነው። ይኸውልሽ ምክንያቱም ያንተን ብቻ የአላሁን ለእኔ ተው፣ ያንተን ብቻ በአንተ አንጻር ያለውን ነገር ተው፣ ያለውን ለእኔ ተው።
አሁን ለምሳሌ አሳንትዬ ለምን መሰለሽ አላህ ምንሽ እኮ አንቺ በሚገባሽ ቋንቋ እያወራሁልሽ ነው እንድትረጂ ነው። ለምን ሃይማኖት እንዳይሆን ማለት ነው ሁለታችን በምንግባባበት እንጂ ነው። አሁን ለምሳሌ ፐርሰናሊ እግዚአብሔር ብዬ ነው የምጠራው። ነገር ግን አንቺ ግልጽ እንዲሆንልሽ ነው እየነገርኩሽ ያለሁትና አሁን ደግሞ ህይወት ያለው በአላህ ዘንድ ከሆነ ወይ ደግሞ በፈጣሪ በእግዚአብሔር ዘንድ ከሆነ ያለው አንቺ ከአላህ ከተለየሽ ሙት ነሽ ማለት ነው። እሱ ነው ሞት የሚያስብለው እንጂ መብላት መጠጣትሽ አይደለም። አንቺ አሁን የስጋውን ሞት እያልሽ ነው ያለሽ። ሁለተኛ ነገር ደግሞ ለምንድነው ለኔ ዋጋ የሚከፍለው ካልሽ ደግሞ አንቺን በምንም አይነት በእግዚአብሔር ፊት ጻድቅ የሚያደርግ ስራ ስለሌለሽ ጽድቅሽ ኢየሱስ ክርስቶስ ይሆን ዘንድ ነው ኢየሱስ ክርስቶስ የመጣበት ዋነኛው ሪዘን። ልጁን እኮ አሳልፎ የሰጠበት ምክንያት እኮ አንቺን እኮ ስለፈለገ። ለምን አንቺን ይፈልጋል? ኢየሱስ ክርስቶስ ሳይመጣ በፊት የነበሩት ህዝቦች ማን ነበረ ለጥፋታቸው ሲቀጣላቸው የነበረው? ማን በምን ሰርተው እሱ ዘንድ ጽድቅ የሆኑት? እንዴትስ ህይወት ኖራቸው? ስልህ ህይወት ስልህ የመብላት የመጠጣቱን ሳይሆን የነፍስህን ህይወት እንዴት ኖራቸው እሱ ሳይመጣ በፊት። ቴንክ ዩ። እሱም አሪፍ ጥያቄ፣ ቆንጆ ጥያቄ የምትጠይቁ። በቃ እንደዚህ የተጫዋወትን እንቀጥለዋለን። አሁን ከዛ በፊትም የነበሩ ሰዎች በክርስቶስ ኢየሱስ አምነዋል ሳይመጣ። ለዛ ነው መጽሐፍ ቅዱስ ላይ ጌታ ኢየሱስ ምን አለ? መጽሐፍትን ትመረምራላችሁ አለ፣ ነገር ግን መጽሐፍት ሁሉ ስለኔ ነው የሚያወሩት አለ። ከብሉይ ኪዳን እስከ አዲስ ኪዳን እኮ ያለው አሁን መጽሐፍ ቅዱስ በጠቅላላ ስለ ክርስቶስ ኢየሱስ ነው የሚያወራው። ሀሳብ የገባሽ አይደል አሳንትዬ? በዛ ሴንስ ስለማላቅ እንዳንተ አምኜበት ስለማልቀበለው ይሄን ነው ብዬ ላሳምንህ አልችልም አለ። ሲቀጥል ደግሞ እንደ አንድ መጽሐፍ ቅዱስ እንደመሆኑ ንጹህ የሆነ ቅዱስ ቃል እንደመሆኑ አከብረዋለሁ፣ ግን አላምንበትም። ልክ አንተ ቁርአንን ለሙስሊሞቹ ታከብራለህ፣ ግን አታምንበትም አይደለም? እኔ መጽሐፍ ቅዱስን አላምንበትም። ኢየሱስ ክርስቶስንም ቢሆን ነብይነቱን እንጂ ጌታነቱን አላምንም። መቼም ነው አላምነው። እዚሁ ሀሳብ ላይ ግን የምጨምርልሽ እዚሁ ሀሳብ ላይ ሌላ ልጨርስ። እሱ ደግሞ አላህ ስለማላምንበት ጥላቸው አይለኝም። በጣም ነው የማከብረው። እስልምናዬ ሙሉ አይደለም ነቢይ ኢሳን ካልወደድኩ የእሱ መንገድ ካልተከተል። እሱ ለእኔ ልክ እንደ 25ቱ ነቢያት ነብይ ነው። እሺ ነብይ ብሎን የአላህ ነብይ እኮ ለአንተ ጌታ ነው። ለእኔ ደግሞ ለአምላኬ መልእክተኛ ነው። ለእኔ ለአምላኬ መልእክተኛ ነው። ለህዝቡ ትነግሪኝ ነው ይሄ ሀሳብ። አሁን እኔ ልክ ያልሆንኩበት ነገር ለአንቺ አሁን አንቺ የራስሽን እምነት እየነገርሽ ነው። እኔ ደግሞ በክርስቶስ ኢየሱስ በልጁ ካላመንሽ ህይወት የለሽም እያልኩሽ ነው። ህይወት የለሽም እሱን አንተ አትነግረኝም። እሱን ሊጨረሰልሽ። አሁን እኔ ደግሞ ህይወት የለሽም እያልኩሽ ስለሆነ ያለ ኢየሱስ ክርስቶስን ማትቀበይበት ጌታሽ አድርገሽ ማትቀበይበትን ሪዝን ንገሪኝ እያልኩሽ ነው። አሁን የጠቅሽ ጌታ መሆኑ ስለማላምን ጌታ ስላልሆነ ቴንክ ዩ። አሁን እንደዛ አልሽ። እንደዛ ብለሽ ምን አነሳሽልኝ ጥያቄ? አንደኛ ጥያቄ ለምን ለኔ ይሞትልኛል አልሽ። ሁለተኛ ጥያቄ ደግሞ ትሞታለህ ብለሽኝ ይኸው እየበላው እየጠጣው ነው አልሽኝ። በህይወት አለው አልሽ። ለሱ አሁን እነዚህን ሀሳቦች መለስኩልሽ። አሁን አንቺ በመጨረሻ እያነሳሽ ያለሽው ሀሳብ የራስሽን እምነት ነው። እኔ ደግሞ እንደዚያ ያመንሽበት ሪዝን ምንድን ነው አልኩሽ። ምክንያቱም ያየው የዳሰሰው ሰው እየተናገረ እነሱን ኢግኖር አድርገሽ መሐመድን አመንሽ። ሰው ስለሆነ ልክ እንደኔ ሰው ስለሆነ ነው ምክንያቱ። የመጨረሻ ሀሳብሽ አሁን ማለት ነው አሳንትዬ በአላህ ፊት ጻድቅ ነኝ ብለሽ አታስብም ማለት ነው? ለምንድን ነው የማላስበው? ጻድቅ ነሽ፣ ጥሩ ስራ ሰርተሽ ልጨርስ። ጠየቀው ልመልስለት። ማንም ጻድቅ የለም። ያ ማለት ለሰራሁት ኃጢአት እቀጣበታለሁ፣ ነገ እሱ ፊት ስቆም እቀጣበታለሁ። ለሰራሁት ጽድቅ ደግሞ የሚከፈለኝ ዋጋ አለ። ገባ? እንደ ኸይር ስራ አለኝ። ሸር በምሰራበት ደግሞ እቀጣለሁ። ማንም መጥቶ አይቀጣልኝም። ምክንያቱም ምንድነው አስጠንቅቀውኛል ቁርአን ላይ ማድረግ የሌለብኝን ይሄን እሱን ድንበር ካለፍኩ እቀጣለሁ። ከዛ ውጪ ጻድቅ ነኝ። ማንም አሁን አንተ መጥተህ ጻድቅ መሆንህን አንተ በምን እርግጠኛ ሆንክ? አንተ ላይ ሙስሊም አለው ችግር የለው። እሱን ሀሳብ እኮ ልነግርሽ። አሁን አንቺ ምን አልሽኝ? በአላህ ፊት ማንም ጻድቅ የለም። ኦልሬዲ ኖር ማይሰራ አላልኩም። ሁሉም እንደየስራው እኮ አሳንትዬ ኃጢአት ሰራሽ ማለት
ጻድቅ አይደለሽም ማለት ነው። ጻድቅ ማለት እኮ ይኸውልሽ፣ ጻድቅ ማለት እኮ በአላህ ፊት ትክክል ነኝ ማለት እኮ ነው። አላህ ደግሞ አላህ ፊት ትክክል ነኝ ማለት እኮ እንደ እግዚአብሔር ጻድቅ ነኝ እያልሽ ነው። እግዚአብሔር ደግሞ እንደሱ ጻድቅ ካልሆንሽ ከእሱ ጋር ልትሆንሽ አትችይም እያልኩሽ። አንተ አሁን የፈለግከውን ኃጢአት እየሰራ እስቲል ጻድቅ ነህ። አሁን እኮ ወደ እሱ ሀሳብ ልመጣልሽ ነው። ወደ እሱ ሀሳብ ከመግባታችን በፊት ግን እሺ ቆይ አሳንቲ፣ አሁን እኔ ደግሞ ጻድቅ እንዳልሆንሽ እንድታውቂ ነው መጀመሪያ። አንቺ ደግሞ ጻድቅ ካልሆንሽ አላህ ቅዱስ ነው እያልሽ እንዴት ነው ከእሱ ጋር ወራሽ ልትሆኝ የምትችይው ነው የመጨረሻ። አንተ እኮ ሰው ነህ። አንተ ጌታ ሆነህ አይደለም እዚህ ጋር ጻድቅ አይደለሽም ጻድቅ ነህ የምትለኝ። እኔ እኮ አይደለም ያልኩሽ። ለምንድን ነው የምትለው ጻድቅ እንዴት ነው? አሳንቲ መጽሐፍ ቅዱስ ምን እንደሚታውቂያለሽ? ሁሉም ኃጢአት ሰርተዋል የእግዚአብሔር ክብር ጎሏቸዋል ይላል። ሁላችንም እኮ ሰርተናል። ቅዱስ ነው የሚለው ቁርአኔ እስካላለ ድረስ በምንም ነገር አላምንም። እሺ አንቺ ኃጢአት አልሰራሽም? ሁሉም ሰው ነው ኃጢአት የሚሰራው። ምንድን ነው እኮ ሲና ያልኩት አሳንቲ፣ ሁላችንም ኃጢአት ሰርተናል የእግዚአብሔር ክብር ጎሎናል። እኔም አንቺም አልሰራሽም። እሱን እኮ ነው የምልሽ። ሰው ደግሞ የእግዚአብሔር ክብር ከጎደለው ክብሩ እንደገና ካልተመለሰ ከአላህ ጋር ወራሽ መሆን አይችልም እኮ ነው። ተውበት የሚባል ነገር አለ በእኔ ሃይማኖት። ጸጸት የሚባል ጸጸትና ተውበት አለ። ተውበት ጸጸትን ነደም እንለዋለን እንደ ሙስሊም። ትጸጸታለህ፣ ያጠፋኸውን ነገር ይቅር ትላለህ፣ ይቅር ትባላለህ። ግን እስቲል አለ ያ ጥፋት መቀጣት ያለብህን ያህል ትቀጣለህ ተውበት ካላረክ። ልክ አሁን አንዴ ከዛ ውጪ እንዴት ነው ቅዱስ የምትሆኚው? ነው ሀሳቡ እኮ እንዳላ ቅዱስ እንዴት መሆን ትችላለሽ? ከሱ ጋር ወራሽ ነው። እንዳላ ቅዱስ መሆን አልችልም። እንዳላ ቅዱስ መሆን የሚችል ሰው የለም። ኃጢአተኛ የለም። አሳንቱ የኔ ውድ ስሚ፣ እኔ ደግሞ ቅዱስ ካልሆንሽ ይኸውልሽ፣ ቅዱስ ካልሆንሽ ከቅዱሱ አምላክ ጋር ወራሽ መሆን አትችይም ነው እያልኩሽ ያለሁት እኮ። አምላክህ ለእኔ ሰው ነው። አምላክህ ለእኔ ሰው ነው። አምላክ ብዬ አልልም እኮ እኔ ቅድስና ነው ያወራሁት እኮ። ስለኔ እኮ ነው። ስለኔ ቅድስና አታውራ። ስለኔ ቅድስና እኔና አላህ ነን የምናውቀው። አቁመው። እኔና አላህ። አሳንቱ የመጨረሻ ጥያቄ ስሚ፣ ቆይ አላህ ፊት ቅዱስ መሆን ትፈልጊያለሽ? አትፈልጊም? እሺ ምን ልታማልደኝ ነው? አይደለም ምን እንደዛ አላልኩም። አሳንቲ አይ ትፈልጊያለሽ? አትፈልጊም? ግን ለመሆን ነው እሱ ያቀበኝን ነገር እየታቀብኩ እየኖርኩ ያለው። ቴንክ ዩ ሶ ማች። ይኸውልሽ አላህ ፊት ይኸውልሽ እንደ አላህ ቅዱስ መሆን ከፈለግሽ፣ አላህ ፊት ቅዱስ መሆን ከፈለግሽ የመጨረሻ ድል አላህ ይኸውልሽ የዘላለማዊ ልጁን ኢየሱስ ክርስቶስን ልኮልሻል። በልዩ በክርስቶስ ኢየሱስ ካመንሽ ጻድቅ ትሆኛለሽ። ካላመንሽ ግን ኃጢአተኛ ሆነሽ ከእግዚአብሔር በመኖሩ ነው በመላኩ ነው አምናለሁ። ጌታ በመሆኑ አላምንም። ልንገርሽ የምታምኚው ምንድን ነው? ለአንቺ እንደሞተ እንደተሰቀለ በሶስተኛውም ቀን እንደተነሳ ካላመንሽ አሳንቱዬ ይኸውልሽ፣ ቆይ ልንገርሽ፣ በምንም አይነት ተአምር እግዚአብሔር ፊት የዘላለም ሕይወት ወራሽ ልትሆኚ አትችይም። እግዚአብሔር ደግሞ የመጨረሻ ድል በክርስቶስ አዘጋጅቷል። ልጁ ኢየሱስ ክርስቶስ ላይ ጨክኖ አንቺ ላይ የማይጨክንበት ምንም ሪዝን የለም። አንቺ ኃጢአተኛ እንደሆንሽ ታውቂያለሽ፣ ጻድቅ እንዳልሆንሽ ታውቂያለሽ። እግዚአብሔር ደግሞ የጽድቅን መጨረሻ በክርስቶስ ኢየሱስ ሰጥቶሻል። በልጁ መኝ የዘላለም ሕይወት ወራሽ ትሆኛለሽ። አሳንዬ ከዚህ ሌላ ግን ሕያው አምላክ ምስክሬ ምንም አይነት አማራጭ የለም። አሰላሲው፣ አስቢው፣ ኃጢአትሽንም በደንብ እዩ። አላህ ፊት ምን አይነት ርኩስ እንደሆነ እግዚአብሔር ግን ይቀድሷል። በማን ብትይ? በልጁ በክርስቶስ ኢየሱስ። ይህንን እመኚ። ዘመንሽ በክርስቶስ ኢየሱስ ይባረካል። እወድሻለሁ። ተባረኪ። ኧረ ጌታ ኢየሱስ ወይ ሃሌሉያ።